ምን እንለዋለን? አንዲት የሕፃናት ሐኪም የሕፃን ልጇን ደረት አዳምጣ የልብ መስተጋብት ምርመራ አዛ ውጤቱን አይታ ስትጨርስ ሕፃኑ ልጆ ኤኤስዲ የሚባል በሽታ እንዳለው በአዘኔታ ነገረችው እንበል። ታዲያ ያንን የልብ እክል በአማርኛ ምን እንለዋለን? ልብ 4 ልበ ክፍሎች አሏት። እነሱም የግራ ቋት፣ የቀኝ ቋት፣ የቀኝ ገንዳና የግራ ገንዳ ሲሆኑ እነዚህ ገንዳዎች ደግሞ አንዳቸው ከሌላኛቸው የሚከፈሉበት ግድግዳ አለ። እሱም መክፈልት ይባላል። በላኛው መክፈልት ላይ የሚወጣ ቀዳዳ በእንግሊዝኛ ኤኤስዲ ኤትሪያል ሴፕታል ዲፌክት፣ በታችኛው መክፈልት ላይ የሚከሰት ደግሞ ቪኤስዲ ቬንትሪኩላር ሴፕታል ዲፌክት ይባላል። በአማርኛስ ምን እንላቸዋለን? ኤትሪያል ሴፕታል ዲፌክት የላይ መክፈልት ክፍተት፣ ቬንትሪኩላር ሴፕታል ዲፌክት የታች መክፈልት ክፍተት ናቸው። ስለ መክፈልቶች ክፍተት ተጨማሪ የሚሹ ከሆነ በኮሜንት ያሳውቁ።